በደቡብ አፍሪካ የንግድና የኢኮኖሚ እምብርት በሆነችው ጆሃንስበርግ ከተማ የሚኖሩ ኢትዮጵያውያን በታሪካቸው አይተው የማያውቁት እጅግ አስከፊና ስልታዊ በሆነ የጥቃት ማዕበል ውስጥ እንደሚገኙ ተረጋገጠ። ባለፉት ጥቂት ሳምንታት ውስጥ ብቻ በዜጎቻችን ላይ ያነጣጠሩ ግድያዎች፣ በጠራራ ፀሐይ የሚፈጸሙ እገታዎችና ዘግናኝ የታጠቁ ዝርፊያዎች በከፍተኛ ሁኔታ መጨመራቸው በሀገሪቱ የሚኖሩ ስደተኞች ላይ ብቻ ሳይሆን መላውን የኢትዮጵያ ሕዝብ እያስቆጣ ይገኛል። እንዴት ሰነበታችሁ? በዚህ ቻናል ላይ የሚታየውን ሳይሆን ውስጡን የሚካሄዱ እውነታዎችን፣ መረጃዎችን፣ ትምህርቶችን እናቀርባለን። እውነትን ከምንጩ መረዳት ከፈለጉ ትክክለኛ ቦታ ላይ ኖት። ከኛ ጋር መረጃ ብቻ ሳይሆን እውነት አለ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ከ10 ዓመታት በፊት ደቡብ አፍሪካ ለኢትዮጵያውያን የተስፋ ምድር ነበረች። በሺዎች የሚቆጠሩ ወጣቶች በኬንያ፣ ታንዛኒያና ሞዛምቢክ በኩል አድርገው የየብስ ጉዞ አቋርጠው ጆሃንስበርግ የሚገቡት የራሳቸውንና የቤተሰባቸውን ሕይወት ለመቀየር ነበር። ዛሬ ግን ያ ተስፋ በደም ተለውሷል። ከሰሞኑ በደቡብ አፍሪካ ከተሞች የሚሰማው ዜና የንግድ ስኬት ሳይሆን የአስክሬን ሳጥን ወደ ሀገር ቤት የመላክ መራራ እውነታ ሆኗል። ከዚህ ቀደም የነበሩ ግድያዎች በአብዛኛው በዝርፊያ ወቅት የሚከሰቱ ድንገተኛ አደጋዎች ነበሩ። አሁን ግን የግድያው መልክ ተቀይሯል። በ2024 እና በ2025 የታየው አዲስ አዝማሚያ ዘንድሮም ተባብሶ ቀጥሏል። አሁን የታቀዱ ግድያዎች የተለመዱ ይመስላል። ኤፕሪል 27 ደቡብ አፍሪካ ከአፓርታይድ ስርዓት ነጻ የወጣችበትና የመጀመሪያውን ዲሞክራሲያዊ ምርጫ ያስቆጠረችበትን የነጻነት ቀን ወይም ፍሪደም ዴይ በደማቅ ሁኔታ ስታከብር ውላለች። ይሁን እንጂ ይህ ለብዙዎች የደስታ ቀን በጆሃንስበርግ ለሚኖሩ ኢትዮጵያውያን ግን የጥቁር ቀን ትዝታ ሆኖ አልፏል። በጆሃንስበርግ ከተማ መሃል ሲቢዲ በሚገኝ የአንድ የማክዶናልድ ፈጣን ምግብ መሸጫ ቁርስ ቤት ውስጥ ለመመገብ የገቡ 3 ኢትዮጵያውያንና 2 ናይጄሪያውያን ፊታቸውን በጭንብል በሸፈኑ 2 ታጣቂዎች አማካኝነት በድንገት በተከፈተባቸው የጥይት እሳት ህይወታቸው አልፏል። የዓይን እማኞች ለሀገር ውስጥ ሚዲያዎች እንደገለጹት ጥቃቱ እጅግ የተቀናጀና ገዳዮቹ ምንም አይነት ንብረት ወይም ገንዘብ ሳይዘርፉ ወዲያውኑ መሰወራቸው ድርጊቱ ለዝርፊያ ሳይሆን የመግደልና የማስፈራራት ዓላማ ብቻ የነበረው መሆኑን ያሳያል። ይህ አሰቃቂ የጅምላ ግድያ ከመፈጸሙ ጥቂት ሰዓታት ቀደም ብሎ በጆሃንስበርግ የንግድ ማህበረሰብ ዘንድ በሰፊው የሚታወቀውና ወንዴ ዜብራ የሚል ቅጽል ስሙ የሚጠራው ወንደሰን አየለ የተባለ ታዋቂ ኢትዮጵያዊ ነጋዴ በመኪና ማቆሚያ ውስጥ በታጣቂዎች ተገድሏል። የግድያውን ሁኔታ የሚያሳይና በማህበራዊ ሚዲያ የተሰራጨው ቪዲዮ ምስል ገዳዮቹ ያለምንም ፍርሃት በጠራራ ፀሐይ የፈጸሙት መሆኑን የህግ የበላይነት ምን ያህል እንደተዳከመ ማሳያ ሆኗል። በተመሳሳይ ሰሞን በጄፔና ቮን ሁሊክ ጎዳናዎች ላይ በሚገኙ የኢትዮጵያውያን የንግድ ሱቆች ላይ መሰል ጥቃቶች ደርሰዋል። በእነዚህ ሁሉ ጥቃቶች ውስጥ የሚስተዋለው አስደንጋጭ እውነታ ገዳዮቹ የሟቾችን ውድ ንብረት፣ ሞባይል ወይም የገዙትን ጥሬ ገንዘብ ሳይነኩ መሄዳቸው፣ ጥቃቶቹ ኢትዮጵያውያን በብዛት በሚንቀሳቀሱባቸው የንግድ ቀጠናዎች ላይ ብቻ ማነጣጠራቸው፣ ወንጀሎቹ በጠራራ ፀሐይ ሰዎች ባሉበትና ካሜራዎች በሚታዩበት ስፍራ መፈጸማቸው አንፈራችሁም የሚል መልእክት ለተጎጂዎች ማህበረሰብ ለማስተላለፍ የታለመ መሆኑን ያሳያል። ይህ ጥቃት በአጋጣሚ የተከሰተ ሳይሆን በደቡብ አፍሪካ ውስጥ ስር የሰደደው መጤጠልነት ወይም ዜኖፎቢያና የውጭ ዜጎች ስራችንን ቀሙን የሚለው የተሳሳተ ትርክት ውጤት መሆኑ ይነገራል። በሀገሪቱ ያለው የኢኮኖሚ ውድቀት፣ የስራ አጥነት መጨመርና የኑሮ ውድነት ዜጎች በስደተኞች ላይ ጥርሳቸውን እንዲነክሱ አድርጓቸዋል። በደቡብ አፍሪካ የንግድ ባለቤትና የሰብአዊ መብት ተሟጋች የሆኑት አቶ ሀሊ ሻሚቦ በሰጡት መግለጫ ድርጊቱ በኢትዮጵያ ላይ የታቀደ ጄኖሳይድ ወይም የዘር ማጥፋት ሙከራ ሲሉ ጠርተውታል። ከእንግዲህ እኔን ጨምሮ ማንም ኢትዮጵያዊ ሰላማዊ እንቅልፍ አይተኛም፣ የሁላችንም ህይወት በገመድ ላይ እንዳለች ናት በማለት በስፍራው ያለውን አሳዛኝ ሁኔታ ገልጸዋል። ገዳዮቹ ወደ ንግድ ቦታዎቹ የሚገቡት ንብረት ለመዝረፍ አይደለም፣ ይልቁንም የታለመውን ግለሰብ በስም ለይተው በመጥራት ወይም በቀጥታ በመሄድ በጥይት ደብድበው ይወጣሉ። በዓይን እማኞች መረጃ መሰረት ገዳዮቹ ገንዘብ ወይም ውድ ቁሳቁስ እንዲወስዱ ቢለመኑም እኛ የመጣነው ህይወታችሁን ለመውሰድ ነው የሚል ዘግናኝ ምላሽ ይሰጣሉ። ይህ የሚያሳየው ጥቃቱ ተራ ወንጀል ሳይሆን የአንድን ማህበረሰብ የኢኮኖሚ አቅም ለማዳከም የሚደረግ ስልታዊ ጥቃት መሆኑን ነው። በደቡብ አፍሪካ ከተሞች የሚንቀሳቀሱ የተደራጁ የወንጀል ቡድኖች ወይም ሲንዲኬትስ አዲስ የገቢ ምንጭ ዘርግተዋል። ይህም ኤክስቶርሽን ተብሎ ይጠራል። እያንዳንዱ ኢትዮጵያዊ ነጋዴ በየወሩ የተወሰነ ሺህ ራንድ ለነዚህ ቡድኖች መክፈል አለበት። ክፍያውን የከፈለ ለጊዜው በሰላም ይሰራል። ክፍያውን ያልከፈለ መደብሩ ይቃጠላል ወይም ራሱ ይገደላል።
ለፖሊስ ያመለከተ ደግሞ በፖሊስ ጣቢያ ውስጥ ባሉ መረጃ አቀባዮች አማካኝነት ስሙ ለወንጀለኞቹ ይደርስና እርምጃ ይወሰድበታል። ይህ ስርዓት ነጋዴዎቹን ሁለት ስለት ባለው ቢላዋ ላይ እንዲቆሙ አድርጓቸዋል። በላባቸው ያገኙትን ገንዘብ ለወንጀለኞች መገበር ወይም ህይወታቸውን መስጠት። ኢትዮጵያውያን ነጋዴዎች በደቡብ አፍሪካ ሞኖፖሊ የመፍጠር አቅማቸው ከፍተኛ ነው። የተተዉ ፎቆችን ተከራይተው ወደ ገበያ ማዕከልነት በመቀየርና እቃዎችን በርካሽ በማቅረብ ገበያውን ይቆጣጠራሉ። ይህ ስኬት በአካባቢው ነጋዴዎች ዘንድ እንደ ስጋት ተቆጥሯል። በተለይም በዚህ ዓመት የተደረጉ ጥናቶች እንደሚያሳዩት አንዳንድ ግድያዎች የሚታዘዙት በንግድ ተቀናቃኞች ነው። እከሌ ከገበያው ከወጣ የኔ ገበያ ይደራል የሚል ስሌት ያላቸው አካላት ወንጀለኞችን በመቅጠር ወገኖቻችንን ያስረሽናሉ። የደቡብ አፍሪካ የጸጥታ አካላት ለጉዳዩ የሚሰጡት ምላሽ ለኢትዮጵያውያን ሌላው የራስ ምታት ሆኗል። የሀገሪቱ ፖሊሶች ግድያዎቹን በኢትዮጵያውያን መካከል ባለ አለመግባባት የተፈጠረ ሊሆን ይችላል በሚል ለማድበስበስ መሞከሩ ወንጀለኞችን ከመከታተል ይልቅ ተጎጂዎችን ተጠያቂ ማድረግ አካሄድ መሆኑ ይነገራል። ምንም እንኳን ፕሬዝዳንት ሲሪል ራማፎሳ ህዝባቸው ቅሬታውን በሰላማዊ መንገድ እንዲፈታ ቢጠይቁም ተግባራዊ የጸጥታ ጥበቃ ግን እስካሁን አልታየም። የጆሃንስበርግ የንግድ ማዕከል ሲቢዲ በየዓመቱ በቢሊዮን የሚቆጠር ራንድ ለሀገሪቱ ኢኮኖሚ የሚያስገኝ ቢሆንም አሁንም ግን የፍርሃትና የሞት ቀጠና በመሆኑ የንግድ እንቅስቃሴው በእጅጉ ተጎድቷል። በአሁኑ ወቅት በጆሃንስበርግ የሚኖሩ ኢትዮጵያውያን በሁለት ሰዓት መካከል ይገኛሉ። በአንድ በኩል በታጠቁ ወንጀለኞች የሚፈጸምባቸው ግድያና አፈና፣ በሌላ በኩል ደግሞ የመንግስትና የህግ ጥበቃ ማጣት። ስለሆነም የኢትዮጵያ መንግስት፣ የውጭ ጉዳይ ሚኒስቴርና ዓለም አቀፍ ሰብአዊ መብት ተሟጋች ድርጅቶች በደቡብ አፍሪካ መንግስት ላይ ጠንካራ ተጽዕኖ በመፍጠር የዜጎችን ደህንነት እንዲያስከብሩ፣ ወንጀለኞች ለፍርድ እንዲቀርቡ የድረሱልን ጥሪ እያቀረቡ ይገኛሉ። ወንድሞቻችን በባዕድ ሀገር እንደ ቅጠል እየረገፉ ዝም ሊባል አይገባም የሚለው ድምጽ አሁን ከመቼውም ጊዜ በላይ በኃይል እየተሰማ ይገኛል። የአፍሪካ የሰብአዊና የህዝቦች መብት ኮሚሽን በቅርቡ ባወጣው መግለጫ በደቡብ አፍሪካ በውጭ ዜጎች ላይ የሚፈጸሙ የጥላቻ ጥቃቶችን እና የታጠቁ ቡድኖችን እርምጃው አውግዟል። የደቡብ አፍሪካ መንግስት ወንጀለኞችን ለፍርድ እንዲያቀርብም ጠይቋል። በየሳምንቱ ቢያንስ ከ1 እስከ 3 የሚደርሱ ኢትዮጵያውያን በደቡብ አፍሪካ በተለያዩ ከተሞች ይገደላሉ። በጆሃንስበርግ የሚገኘው የኢትዮጵያ ማህበረሰብ በየጊዜው አስክሬኖችን ወደ ሀገር ቤት ለመላክ ከፍተኛ ገንዘብም እያሰባሰበ ይገኛል። በደቡብ አፍሪካ የሚካሄዱ ምርጫዎች በነበሩበት ወቅት ፖለቲከኞች ለሀገሪቱ የኢኮኖሚ ውድቀት ስደተኞችን ተጠያቂ የሚያደርግ ንግግር ስለሚያደርጉ ይህ ንግግር ለጥቃቶች መጨመር እንደ ተጨማሪ ምክንያትም ሆኗል። ግድያዎቹ ከግለሰብ ወንጀል አልፈው ወደ ተደራጀ ወንጀልነት ተቀይረዋል። ይህም በደቡብ አፍሪካ የሚኖሩ ኢትዮጵያውያን ነጋዴዎች በከፍተኛ ስጋት ውስጥ እንዲኖሩ አድርጓቸዋል። ዛሬ በደቡብ አፍሪካ የሚኖሩ ኢትዮጵያውያን ጥያቄ እንዴት እንበልጽግ፣ እንዴት እንደግ ሳይሆን እንዴት በህይወት እንቆይ የሚል ሆኗል። ይህ ዘግናኝ ግፍ እንዲቆም ዓለም አቀፍ የሰብአዊ መብት ተሟጋቾችና የሁለቱ ሀገራት መንግስታት በአስቸኳይ እርምጃ ሊወስዱ ይገባል። ካልሆነ ግን የደቡብ አፍሪካ ከተሞች የኢትዮጵያውያን ወጣቶች የጅምላ መቃብር መሆናቸው ይቀጥላል። ደቡብ አፍሪካ ለኢትዮጵያውያን የምትሰጠው ዳቦ በደም የተነከረው ሆኗል። የአንድ ወጣት ህይወት በአንድ ጥይት ዋጋ በሚገመትባት በዚች ምድር ያለ ዋስትና ተጥሏል። ይህ ዘገባ ለሚመለከታቸው አካላት ሁሉ የቀረበ የድረሱልን ጥሪ ነው። የወንድሞቻችን ደም በከንቱ መፍሰሱ ሊቆም ይገባል። የሰው ልጅ በየትኛውም ምድር የመኖርና የመስራት መብት አለው። ነገር ግን በደቡብ አፍሪካ የሚገኙ ወገኖቻችን በላባቸው ካፈሩት ንብረት በላይ ህይወታቸውን በየቀኑ እየገበሩ ይገኛሉ። ይህ ግፍ መቆም አለበት። እናንተ በዚህ ጉዳይ ላይ ምን ትላላችሁ? መንግስት ምን ማድረግ አለበት? ሀሳባችሁን በኮሜንት መስጫው ላይ አስፍሩልን። ለተገደሉ ወገኖቻችን መጽናናትን እንመኛለን። ለዛሬው የነበረን ይህን ይመስላል። ሰላም ሁኑ።